እሺ ይሁንልዎት እሺ የፊተኛው አንዱ ድፍን 200 ብር አንዱ ድፍን 200 ብር አሁን 200 ብር ሰጠው ይሄኛው 100 ብር ነው 600 ብር 600 ብር ኧረ ልቁጠረው ገንዘቤን አንጣው ኧረ እኮ አንገቴን አሞኛል እኮ አንጣው ልቁጠረው ገንዘቤን ኧረ አንገቴን አሞኛል ተው አንጣው ገንዘቤን ልቁጠረው አይኔ ደክሟል ጀማነሽ አንጣ ለባ እልሙን አስተካክለው ፍቱልኝ አለበለዚያ ወደ እርሶ ነው የምተኩሰው ነው የሚለው ወይ እኔም የመንግስት ግንባር ነኝ እኔ መንግስት ጨርሶልኛል ጠላቴን እንኳን አንተን አንድ ዝንብ ቀርቶ የኔን ፎቶ አንስተህ ይዘህ ለመሄድ 100 ብር ከፍለህ ነው ለኔን ነው አይደለም ብሬን ይስጡኝ መጀመሪያ እሱ የስንት ነው 200 ብር ነው 200 ብር 200 ነው ቅድም አንቺን ስራ በመኪና ሲወስዱ ሸኖሩት ሴትዮ ነው ሰጥኝ ቅድም ወይዘሮ ሰሚራ እሱ 200 ብር አይደል ከራሴን ወስዳል የሰጠችሁት አዎ ምን አሁን 2000 ብር ይሰጡኛል በቃ በዚች 2000 ብር ዛሬ ስዝናና 1000 ብር የህጣኗ ልብስ መግዣ ለሷ ነው የምሰጠው 1000 ብር ትንሽ ሰንብቶ አሁን አመት ባሉ ይለፍና ትገይላታለች ኧረ አሁን እንግዛላት ይወደዳል ይሄው ሀቅ ነው የተናገርኩት አሁን ይገዛላት ሀቅ በመናገር ያስነጠሱ አየሽ እኔ ነኝ እውነት በመናገር ያስነጠስ እንዴ አይደለም እኔ ነኝ እንጂ ይማሩት አየሽ አውቀው እኔ መጣ ወይ አንቺ አይሽ ሀቅ ነው ይማሩት አውቀው ነው ይማሩት ድጋሚ ሶስተኛ ይማሩት 3 ጊዜ እንጥሳሉ 3 ጊዜ ይማሩት አልኩኝ 300 ብር አለኝ እርሶ ጋር እስቲ እኔ አንጥሴ አይደለም አላስነጠሰኝም እንዴ አሁን 3 ጊዜ አላስነጠሱ ጉንፋን ነው ያሳለኝ ያው ነው ጉንፋን ነው አላስነጠሰኝም ቅድም የመንግስትን ጉዳይ ተናግሬ ሳበቃ አንዴ ያስነጠሰኝ በቃ ያውኑ ጉንፋን ነው ያሳለኝ ህልም የሚያስፈታ ሰውም ይመጣል አሁን አሉ ቶሎ በሉ ስጡኝና ልሂድ እዚያ ድሬ ነው መሄድ አይ እንሄዳለን አሁን ያስከው 200 ብር አዎ አሁን 1800 ብር ይቀረኛል ሲዘር ሊፈታ ነው አሁን ያስከው 200 ብር ነው ለራሴ ነው አዎ ሊፈታ ነው ተፈታ ልልበሉ ቸብ ሊፈታ ነው ተፈታ ቋጠሮ ተፈታ ገቡ በዚህ ነው ይረፍኔ አውጥቼ በዚህ በኩል ነው እኔ አውጥቼ ቆጥራለሁ ራሴ አውጥቼ ቆጥራለሁ ተፈታ እሱ 200 ብር ነጀምዬ በአባትሽ እዚኩኝ ኧረ እኔ አላጭበረብሮትም እሷ ስራ እየሰራች ነው እሷ እሱን ያዝ እንጂ ያው የስንት ነው 10 ብር ነው 10 ብር ነው አዎ ይወረውሩት የስንት ነው 10 ብር ነው ምነው ዞር በልዛ 200 ይሄ የጡረታ ይሰጡኝ ነው ጡረታው ቦታ ይሄም የራሴ ነው 200 ብር ወዴት ነው የሚከቱት የጡረታው ቦታ እንዴ የጡረታ ቦታ ይሰጠኝ ነው እንዴ ያንተ ስንዞር የተገኘው ነው መሳጥህ ይሄ 200 ብር ነው
200 ብር ነው ይሄ ያዙት። እሱ ያዝከው 200 ብር 400 ብር ይሄ 200 ብር እሱ 200 ብር አሁን የሰጠው 200 ብር 400 ብር ይሄ 200 ብር ነው 400 ብር አሁን ይሄ 200 ብር ነው 400 ብር የደበከው ከዚህ ጋር 200 ብር 400 ብር ይሄ 200 ብር ያኛው 200 ብር 400 ብር 400 ብር 100 ነው ቆይ የመቶ ነው አዎ ያ 400 500 600 ብር እሱ 600 ብር 500 600 ብር እሺ ይሁንልዎት እሺ የፊተኛው አንዱ ድፍን 200 ብር አንዱ ድፍን 200 ብር አሁን 200 ብር ሰጠው ይሄኛው 100 ብር ነው 600 ብር 600 ብር በፊት የሰጠው ድፍኑ 200 ብር ነው አዎ አሁን ደግሞ አንዱ የሰጠው ድፍን 200 ብር ነው 400 ብር አትልም አሁን እኮ እርሶ እያሉ ያሉት ይሄኛው 500 ብር ነው የሚሉት እርሶ እሱ ያ ድፍኑ አንዱ 200 ብር ድፍኑ አንዱ 200 ብር 400 ብር ለኔም ስጡኝ እያለች ነው ጀማነሽ አሁን ያው ደግሞ የሰጠው ያው እሱ የፊተኛው አንዱ ድፍን 200 ብር አንዱ 10 ብር አንዱ ድፍን 200 ብር 10 ብር አንዱ 10 ብር ያው እየተቀምጧል ወሰጀዋል እዛ ጋር ገውታል እሺ እሱ አልተደባለቀም እሺ አሁን ደግሞ ያ 400 ብር ልቁጠረው እንጂ ኧረ ልቁጠረው ገንዘቤን ልቁጠረው አንተው ኧረ ልቁጠረው ገንዘቤን አንተው አንገቴን አሞኛል እኮ አንተው ልቁጠረው ገንዘቤን ኧረ አንገቴን አሞኛል ተው አንተው ገንዘቤን ልቁጠረው ቆጥሬ አንገት ውስጥ የምትወትፈው ነይ ልልሽ ነው ያ ድፍኑ 200 ብር አንዱ ደግሞ ድፍኑ 200 ብር 400 ብር አሁን ዝርዝር 200 ብር ሰጥቻለሁ 600 ብር ይሄ እስካሁን የሰጡኝ 600 ብር ከዚህ ጋር የሆነ የት አለ እንዴ ያ ሁሉ የት አለ ይሄው እንዴ ምንድነው ይሄው 600 ብር ምንድነው ይሄው ነይ ቁጠሪው እስቲ አንቺ ደግሞ እንዴ እዛ ቁጭ ብላ ዛምቡሳ ትበላለች ነይ ቁጠሪው እንዴ ይሄው 600 ብር ነው አንቺ ብታይልኝ እዚህ ሆነሽ እኔ አይኔ አይታየኝም እኔ አይኔ ደክሟል ጀማነሽ አንተ ለባ 600 ብር ወስደሃል እስካሁን 600 ብር እስካሁን 200 ብር አጭበረብር ይወጣል ማነው ያ የፊቱ አንዱ ድፍኑ 200 ብር አሁንም ደግሞ አንድ ድፍኑ 200 ብር 400 ብር አሁን ዝርዝር 200 ብር 600 ብር እስካሁን 200 ብር አጭበረብር ይወጣል ማነው 600 ብር ሰጥተውኛል አዎ ከዚህ ጋር አሁን ይመጣና 700 ብር ከየትኛው 700 ብር አሁን ተወሰድከው ሰው የበጋ አምላክ እርሶ እኮ ቀስ ብለው ቢቆጥሩት እኮ እንትን ይላል ለምንድን ነው አሁን እርሶ ለምንድን ነው ሁል ጊዜ እንዴ ሰው መሰለሽ ለባ በቃ እንዴ 600 ብር ብቻ ነው 700 ብር አሁን ይሄው አንድ ወደዛ እየደበክ ኪስህ እየከተትክ ኧረ እኔ ምንም የከተትኩት የለም ይሄው ወደዛ እየደበቅህ
ይኸው 1 2 ድፍን ድፍኑ አንዱ ድፍኑ 200 ብር። አሁንም አንዱ ድፍኑ 200 ብር 400 ብር እኮ የቀረው ዝርዝሩ 100 ብር። አዎ ይኸው 700 ብር እስካሁን 700 ብር ያ 400 ብር እንዴ ይኸው 200 400 1000 ብር ሰጥቻለሁ። ወሬ አይሞላም። ይሄ ቆጣይ እንዴ አይቆጥርም። እዚህ ጋር ያለው የደበቀው ሁሉ አውጣ። ኧረ እኔ ምን አልወሰድኩም እንዴ ማማ እዛው ወደኋላው እያዞረ ቂጡ ስር የት 700 ብር ያው ድፍን ድፍኑ 400 ብር ድፍን ድፍኑ አንዱ 200 ብር። አሁንም ድፍኑ አንዱ 200 ብር 400 ብር የቀረው ዝርዝሩ ባለ 800 ብር 800 ብር። አሁን ይሄ የቆጠርኩት 700 ብር ነው። ያስ ወደዛ ደብቋል። 800 ያው 800 ብር ያው በቃ ምን ያደርገ ያው 800 እስቲ ሰጥቶኛል በይ 800 ብር። አዎ በቃ 800 ብር እንዴ ያው 800 ሁለት ሺህ ብር ይሰጡኛል ብዬ ሲጠብቅ ያው 800 ብር። ኧረ አይደል ጨምሩልኝ። ወይ ምን ነው እሱ 800 ብር ማን ነው? እነዚህ 200 ብር ጨምሩልኝ። ወደዛ ልፍ በል ቁጭ በል እጅን ሰብራለሁ ጣት። እሺ እኔ ስቆጥር ከጀላ አትንጠቅ። የ200 ብር አይደል? 100 ብር ነው። 100 ብር ነው። አዎ ነይ የማለሽ ብታይልኝ ምን አለ? አይኔ አይለይምኝ። ሰልም ያምልስ ጀምዬ ነይ 100 ብር አንቺ ቆይ የስ 100 እሱ ያዝከው 800 900 10 100 1000 ብር ተቀበልኩ። 1000 ብር ያው እዚህ 1000 ብር። ዛሬ አረቄ ይጠጣል ጠጅ ይጠጣል። ዛሬ በሰማም በሽ ነው። ዛሬ 1000 ብር ያው 1000 ብር ያው ጋሽ የሆኑ ህልም የሚያስፈታ ሰው መጥቷል። ቆይ ጀመየ 1000 ብር ሰጥቻለሁ። በቃ አንተ ያው እሱማ 1000 ለመቶ ብር ነው የሰጠው። ያው 1000 ብር ሰጠው። ቆይ የሆነ ህልም የሚያስፈታ ሰው መጣ። ቆይ ስጣቸው። መጀመሪያ 100 ብር ተቀበሉ። 1000 ብር ሰጠው። ያው 1000 ብር መጀመሪያ 100 ብር ተቀበሉ። እማማ ዝናሽ ተረጋጉ። እርጉ ተረጋጉ። እሺ አሁን ህልሙን እየተቀበል ንገረኝ ለኔ። እዛ ተሷ ጆሮ አይሰማም። አሁን እሱ የሚለው እማማ ዝናሽ ሁለት ነገር ነው። አንደኛው ህልም ማስፈታት ነው። ሁለተኛው ሌላ ጉዳይ ነው። ህልሙን ላስፈታና ነግሮታለሁ ነው የሚለው። ህልም ማስፈቻ 100 ብር ነው እኮ። የህልም ማስፈቻ ሰጥቶት እኮ ህልሙ ይፈታ። ሌላ ጉዳይ የምነግሮት ጉዳይ አለኝ ነው የሚለው። በፊት ህልሙ ይፈታ። በዚህ በጨበጡት በተሰጠው። እሺ በህልሜ አለ። እየሰሙ ነው? አዎ በህልሜ እርሶ እጄን አስረውኝ ወደ ኋላ እጄን አሰሩኝ አለ። እሺ ከዛ እሳት አያያዙ አለ። እሱን እጁን ወደ ኋላ ስሬ እሳት አያያዙ። አዎ እሺ እሳቱ ላይ ሚጥሚጣ ጨመሩ። እሺ ጆንያ መጡ። ጆንያ? አዎ ማዳበሪያ ጆንያ አያውቁም? ፊቱን ሸፈኑት እሱን። አዎ ከዛ ሚጥሚጣው ላይ አጠኑት ፊቱን። እሱ አዎ አሁን ራሱ ፊቱ ፍም መስሎ ነው የመጣው። ሲያሳዝን። በጥይት ትታኮሳለህ ከመንግስት ጋር። አሁን ወታደር ነው እንዴ እሱ? ይሄ አይ ሚስቱ ናት ወታደር። ሚስቱ ወታደር ናት። አሁን ከመንግስት ጋር በጥይት ትታኮሳለህ። አሁን
የእልሙ ሁሉ ያየኸው እኔ መታኮስ አልፈልግም። እልሙን ነገርኩ። ያየኸውን ሰርቼ መብላት ነው የምፈልገው። እልሙ ያየኸውን እልሙን ፈታሁ እኔ። ህልሙን አስተካክሉልኝ ወይንም ወደ እርሶ ነው የምተኩሰው። እልሙን ያየውን የተናገረውን ነው አሁን የተናገርኩት። ህልሙን አስተካክለው ፍቱልኝ፣ አለበለዚያ ወደ እርሶ ነው የምተኩሰው ነው የሚለው። ወይ እኔም የመንግስት ግንባር ነኝ እኔ። መንግስት ጨርሶልኛል ጠላቴን። እንኳን አንተን አንድ ዝንብ ቀርቶ ጠላቴን ጨርሶልኛል መንግስት በወታደር ወቅ ይረፉ። እንኳን አንተን አንድ ዝንብ ምን ያስፈራራል እንጂ የሀገር ያለ የመንግስት ያለ ሚስቴ ነች ወታደር አለ። ታዲያ አዎ ሚስቴ ነች ወታደር አላለ። አዎ ሚስቴ ነች ወታደር አለ። እሷ ወታደር በመሆኗ ወታደር በማግባቱ እሱም አብሮ ይታኮሳል። ኧረ ይሄ ነገር እንዴት ተንጎራደደ! እንኳን አንድ ዝንብ ቀርቶ ሌላ አንፈራም። መንግስት ጨርሶልኛል በወታደሩ። እማማ ዝናሽ ነገር አብርዱ። ይሄ ሰውዬ ትንሽ ከበድ የሚል አጣው ይመጣል ወታደር ጎተት ያወጣል መንግስት ጋር ያውኑ መንግስት በብረት ተባብሮ አይደል ውስጥ ይቀራል። እሺ ህልሙን ፈተውታል። ሌላ የሚነግሩት ነገር አለ። ምን መሰሎት? ቅቅል አምሮኛል። እንደው ቅቅል ነገር ካለ በልቼ ልሂድ። ህልሙ ከባድ ህልም ስለሆነ ቅቅል ካለ ባኮትን ነው የሚለው። ቅቅል እኔን ነው ቀቅሎ። እኔ አይነ ስውር ነኝ። አይኔ ሐኪም ቤት ተንቼ ሁለቱ አይኔ ሞራ ተገፏል። ይህ በመንግስት የታዘዘ መነጥር ነው ያደረኩት። አንድ ማንኪያ የምትሆን ቅቅል ካለ ባኮትን ቅቅል። እኔ እዚህ አይደለም ቤቴ። እኔ ደግሞ እዛ ቤቴ ጉልበቴና እሳቸው የሚሉት አሁን ቤቱ እንዳለ ቅቅል ይሸታል። ሸተተኝ ቅቅል። ይሄ ቤት እንጃ ቅቅል ሸተተኝ። ባኮትን ቅቅል ጀማነሽ። እዚህ አይደለም ቤቴ ልሄድ ነው። ይኸው ጀማነሽ ቅቅል እንድትሰጠኝ አድርጉ። እኔ አላውቅም። የሰው ጓዳ የሰው ቤት አላውቅም። ቤት ባዶ የሆነ ነገር ስጭ። እኔ አሁን መጣሁ። እነሱ ዘካራስ እዚያ መጣኝ። ትንሽ ተጨዋወቱ። ጀማነሽ እማማ ዝናሽ ቅቅል ስጩ እያሉሽ ነው። ቅቅል ስጩ አላልኩም። እኔ አላልኩም። ቅቅል እሷ ችግር የለም። ቅቅል ስጩ። ቅቅል እሺ አላልኩም። እኔ አይደል ትክክል ነው አለ። ሟቢያቸው እዚህ ጋር ተሳሙት። እንደዚህ ይሄን ስጧት። ሟቢያቸው ጎበዝ። እዛ እኔ ጋር የተወለደችው 2 ዓመቷ ነው። እሺ አሁን መታ አልጋው ላይ እያጨበጨበ ያጋይ ላይ ትጨፍት ታጫውተ መሬት ወርዳ ደግሞ እስክስ ስላለኝ 2 ዓመቷ ነው። እዛ አለውበት ግቢ። አንቺ ደግሞ አሸብሽቢ። እሷ ማሸብሸብ ነው የምትችለው። ይኸው ስታሸበሽብ እቺ መዝሙር ነው የምትችለው። መዝሙር ይኸው ያቺም እኮ መዝሙር ነው። 2 ዓመቷ ነው ተተወለደች። ሳሟት በሏት። እምቢ አለች። አልሳምም አለች። ኮራች። ከርሜ ስመጣ ጊዜ ሌላ መሰልኳት። በሰሞን ስመጣ ትስመኝ ነበር። እዚህ አልጋው ላይ ወጣ ቁጭ እያለች ጎኔ ሟቢያቸው ደግሞ ያሳን ይሄኛው ሟቢያቸው ሳሚ አምስት ብር ሰጥሻለሁ። ሳሚዬን ሟቢያቸው ተቀበይ። አይ ብር በእጅሽ ገንዘብ ጥሩ አይደለም። ሰጠቷ ነው ገንዘብ በእጇ ከያዘ ጥሩ አይደለም። እማማ ዝናሽ ብዙ ነገር ግንባሯ ላይ ትለጥፍና ትሄድ እናቷ ጋር። አይ ለምን ትጫወት እዚህ። አንተ ስጣት አሁን እሺ አትልም።
የሳመችበት ነው እኮ እንጂ ስጣት ጀምዬ ተቀበይላት። በቃ ሰጥቻታለሁ። ይዛ ሄደች። መቼ ሰጠያው? እባክዎትን ጋሼ እዛ ጋር ቁጭ በሉና ቅቅል ብሉ ብለዋል እማማ ዝናሽ። ሂዱና ብሉ። አመሰግናለሁ፣ በጣም አመሰግናለሁ። ቅቅሉን በልቼ ስወጣ ደግሞ ከ100 ብሩ መልስ 50 ብር ይሰጡኛል አሉ። ተሰጥቷል። 50 ብር ስወጣ ይሰጡኛል። ዛሬ መሞት ነው መጣው። አንተ መሞት ፈልጋለሁ። ሂድ አንቺን አሉ ጋር 50 ብር የምትፈታቷ ነች። ኧረ እሷ የት ከኢትዮጵያ ውጭ ነው ያለችው? ቢያቦት ሂድና ያስፈታ 50 ብር። እኔ 50 ብር ልማድ የለኝም። እዛ ቤት የሚመጡት ሰዎች እንደዚህ ነው። ኧረ እዛ አለሁበት ቤት የሚመጡት ሰዎች ወንዱም ሴቱም 100 ብር እየከፈሉ ነው። በጣም ተናዷል ሰውየው። እማማ ዝናሽ መልሱልኝ እያለ ነው። ሚስቱ ወታደር አይደለች? አዎ። ታዲያ